የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ ሲል በይፋ አውግዟል። የኤርትራ መንግስት እንግዲህ የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በር ዙሪያ የሚያራምዱት ትርክት ቢራቢሮ መቀመጫዋን መሸፈን ሳትችል መሬት ትሸፍናለች የሚለውን ሀገራዊ ብሂል የሚያስታውስ ነው በማለት ተሳልቋል። ሚኒስትሩ የብልጽግና ፓርቲ ባለስልጣናት ህገወጡን የባህር በር አጀንዳ ትክክለኛ ብሔራዊ አጀንዳ ለማስመሰል መጠነ ሰፊ ዘመቻ ያደርጋሉ ብሏል። ትርክቱ በኢትዮጵያና በጠቅላላው በቀጠናው ላይ አለመረጋጋት ያስከትላል ያለው ሚኒስትሩ ኤርትራ ከጎረቤቶቿ ጋር ትብብር ማድረግ የምትችለው በመከባበር በግልጽ ህጋዊ መሰረትና ለቀጠናዊ መረጋጋት በጋራ በመስራት ብቻ ነው በማለት የመንግስትን አቋም አስፍሯል። ሚኒስትሩ የብልጽግና ፓርቲ የባህር በር አጀንዳ ኃላፊነት የጎደለው የማያዛልቅ ውድቅ ሊደረግና ሊመከት የሚገባው መሆኑንም ጠቅሷል።